ስነ ምግባርን በማስተማርና ብልሹ አሰራርን በማጋለጥ ረገድ የሚዲያና የኮሙኒኬሽን ዘርፍ ሚናውን እንዲወጣ የአማራ ክልል ስነ ምግባርና ጸረ ሙስና ኮሚሽን አሳሰበ። የሙስናን አስከፊነት በየሚዲያዎቻቸው በማስተማር ሙያዊ ኃላፊነታቸውን እንዲወጡም የሚዲያ ባለሙያዎችና የስራ ኃላፊዎች ተናግረዋል። የስነ ምግባርና ጸረ ሙስና ኮሚሽን ሙስናን መከላከልና መቀነስ በሚቻልበት ዙሪያ ለሚዲያና የኮሙኒኬሽን ባለሙያዎች ስልጠና ሰጥቷል። አሻግሬ መንገሻ ተጨማሪ ዘገባ አለው። ዓለም አቀፍ ፈተና የሆነው የሙስና ችግር በተለይ በማደግ ላይ ባሉ ሀገራት በችግር ውስጥ እንዲዘቅጡ እያደረገ ያለ አስከፊ ወንጀል ነው። በሀገራችን ኢትዮጵያም ከባዱ ፈተና የሙስና ችግር ነው። የሀገር ኢኮኖሚን ያዛባል፣ የትውልድ ዝቅጠትንም ያመጣል። ችግሩን ለመከላከልና ለመቀነስ የግንዛቤ ፈጠራ ስራ ዋነኛ ተግባር ነው። የአማራ ክልል ስነ ምግባርና ጸረ ሙስና ኮሚሽን ኮሚሽነር ሀብታሙ ሞገስ ሙስናን ለመቀነስና ስነ ምግባርን ለማስተማር የሚዲያና ኮሙኒኬሽን ሚና የጎላ መሆኑን ተናግረዋል። ሚዲያ በጣም ከፍተኛ ሮል አለው። ስነ ምግባር ግንባታንም ሙስናና ብልሹ አሰራርን በመከላከል በኩልም እጅግ በጣም ከፍተኛ ሚና አለው። ይህንን በመገንዘብ የበለጸገች ኢትዮጵያ እንዴት እንፍጠር ነው። ሚዲያን በመጠቀም ብልሹ አሰራርን እናጥፋ ስንል፣ ሙስናን እንከላከል ስንል፣ ስነ ምግባርን እንገንባ ስንል የመጨረሻው የበለጸገ የሰለጠነ የተማረ የበቃ ዜጋ እንዴት ፈጥረን ሀገራችንን ከበለጸጉት ሀገሮች ተርታ እናሰልፍ ስለሆነ ይህንን ታሳቢ አድርገን ለመስራት የምንሄድባቸው ጥረቶች አሉ። ነገር ግን በቂ አይደሉም። ሚዲያዎች ደግሞ እናንተ የምትሰሩት ሰፊ ስራ ስላለ ከዚህ በላይ ተቀናጅተን መስራት ከተቻለ ውጤታማ ነገር ማምጣት እንችላለን። የአማራ ክልል መንግስት ኮሙኒኬሽን ቢሮ ኃላፊ አቶ አባይ መንግስቴ ሚዲያዎች በስነ ምግባር ግንባታና ብልሹ አሰራርን በመከላከል ረገድ የበኩላቸውን ጥረት በማድረግ ህዝባዊ ኃላፊነታቸውን መወጣት አለባቸው ብለዋል። ሙስናን ለመቀነስ ትልቅ ሚና ያለው የስነ ምግባር ግንባታው ነው የሚለው ላይ መስማማት መቻል አለብን። ከዚህ አኳያ ሚዲያ በጣም ትልቅ ወሳኝ ሚና የሚጫወቱ ናቸው። የምታገኙትን መረጃ በፕሮግራም በጋዜጣ ስታቀርቡና ስታደርሱት ምን ያክል ተቋሙንም በተቋሙ ላይ ምን ያህል እምነት እንደሚያሳድር፣ በጋዜጠኞች ላይ ምን ያክል ኩራት እንደሚሰማው እርግጠኞች መሆን ይኖርባቸዋል። ስለዚህ በዚህ ልክ በባለቤትነት መንፈስ በህዝብ ልጅነታችሁ መንፈስ ክሪቲካሊ የስርቆትን ለመቀነስ የሚደረገውን ርብርብ ምንድነው ስነ ምግባርንም በመገንባት በማጋለጥም አጠናክራችሁ መቀጠል ይኖርባቸዋል የሚለውን መልእክት ለማስተላለፍ ነው። በምክክር መድረኩ የተሳተፉ የሚዲያና ኮሙኒኬሽን ባለሙያዎችና ስራ ኃላፊዎች በየተቋሞቻቸው የሙስናን አስከፊነት በማስተማርና ችግሮችን በማጋለጥ ሙያዊ ግዴታቸውን እንደሚወጡ ተናግረዋል። ለምሳሌ እኛ የምናሳትማቸው በራሪ ጽሁፍ መጻንትኖች አሉን፣ አመታዊ መረጃ መጻፍ አለን፣ መጽሔቶች አሉን። በዚህ መጽሔቶች ይህንን ስራ ስለ ሙስና የሙስናን አስከፊነት በተብራራ መንገድ መግለጽ ማስገንዘብ አለብን። ትኩረት ሰጠን መስራት ያለብን ግንዛቤ ባለመኖሩ ወደዚህ ስህተት የሚገባ ህብረተሰብ ስላለ ትልቁ ስራችን እኛ ግንዛቤ መፍጠር ነው። ከአሁን በፊት በነበሩን ስራዎች ይታወቃል። እንደ ከተሞች መድረክ ያሉ፣ እንደ አንድ ላንድ ያሉ፣ አሁን በቅርቡ የጀመርናቸው እንደ ፍተሻ ያሉት አሚኮ ለህብረተሰብ ለውጥ እየተጋ መሆኑን ማሳያዎች ናቸው እና ሚዲያው በቀጣይ ጊዜም እነዚህን ነገሮች አጠናክሮ በመስራት የህዝብ ጥያቄዎች በአግባቡ እንዲመለሱ ማድረግ መቻል አለበት። ሙስናና ብልሹ አሰራርን በመከላከልና በመቀነስ ረገድ የሚዲያ ሚና በሚል በተደረገው ምክክር የአማራ ሚዲያ ኮርፖሬሽንና የመንግስት ኮሙኒኬሽን ስራ ኃላፊዎችና ባለሙያዎች ተሳታፊ ሆነዋል።